ከጌታም ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላምና ጸጋ ለእናንተና ለነገሮቻችሁ በኢየሱስ ስም ይሁን። ጌታ ኢየሱስ ጌታ ነው። ክብር ለኢየሱስ ክርስቶስ ይሁን። ኦሪት ዘፍጥረት ላይ ምዕራፍ 37 ላይ ከቁጥር 5 ላይ ያለው ድንቅ የእግዚአብሔር ቃል አለ። ያንን ቃል አብረን እናነባለን። ህልመኛ የሆነው ሰው ያስቀናል። ህልመኛ በሆነበት ሰው ላይ ህልም፣ የእግዚአብሔር ህልም፣ የእግዚአብሔር ፕሮግራም፣ የእግዚአብሔር አጀንዳ፣ የእግዚአብሔር መልካም ፈቃድ፣ የእግዚአብሔር እቅድ ያለበት ሰው ላይ ሰውም ሰይጣንም ይቀናበታል። የማናውቀው ሰዎች አይደሉም የሚቀኑብን። የማናውቀው ሰዎች አይደሉም ጉድጓድ የሚቆፍሩብን። የማናውቀው ሰዎች አይደሉም ለውድቀታችን የሚጣጣሩት። የምናቃቸው በዙሪያችን ላይ አቅፈናቸው ያዝናቸው። ልክ ህልማችን ሊገለጽ ሲጀምር፣ ህልማችን በአደባባይ መውጣት ሲጀምር ይቀናሉ፣ ይበሳጫሉ። ያም ሆነ ይህ ዘንድሮ ህልመኛው ይቀጥላል። መልካም ህልም ያለው እግዚአብሔርን የማስከበር፣ እግዚአብሔርን የመፍራት፣ ለእግዚአብሔር የመገዛት፣ እግዚአብሔርን እየሰማ የማገልገል ህልምና ራዕይ ያለበት ይቀጥላል፣ ያስቀጥላል። ጌታ ኢየሱስ ጌታ ነው። ህልመኛ ስትሆን በአንተ ላይ የሚቀና የማታውቀው ባዳ አይደለም፣ የማታውቀው ሰው አይደለም። ወዳጄ ነው ያልክ፣ ወንድሜ ነው ያልክ፣ እህቴ ነው ያልክ፣ ለእኔ አንድም ቀን ክፉ ያስባል፣ ውድቀትን ይመኛል ብለህ የማታስበው ሰው በህልም ይቀናል፣ በህልምሽ ይበሳጫል። ያም ሆነ ይህ ግን ህልምሽ እየበለጠ፣ ጸጋሽ እየበለጠ ትሄጃለሽ፣ ትገዣለሽ፣ ትባረካለህ፣ ትሰፋለህ። ይሄ መልእክት ለብዙ ትውልድ መድረስ ስላለበት ሼር፣ ላይክ፣ ኮፒ ሊንክ፣ ዱት ማድረጋችሁን እንዳዘነጉ በልጁ በኢየሱስ ክርስቶስ ስም ሆኜ የቃሉን ስፍራ አነባለሁ። ዮሴፍም ህልምን አለመ። ህልሙም ለወንድሞቹ ሲናገራቸው የባሰ ጠሉት። እርሱም እንዲህ አላቸው፣ ያየሁትንም ህልም ልንገራችሁ፣ አድምጡኝ። እኔ ሁላችንም በእርሻ ውስጥ ናዶ ስናስር ነበረ። የኔ ናዶ በድንገት ተነስታ ቀጥ ብላ ቆመች። የእናንተ ናዶዎችም ዙሪያዋን ከቦ ለኔ ናዶ ሰገዱላት። ወንድሞችም ለካስ በላያችን ለመንገስ ታስባለህ፣ ለመሆኑ አንተ ለኛ ትገዛለህ አሉት። ስለ ህልሙም ስለተናገረ ቃል ከፊቱ ይልቅ ጠሉት። እንደገናም ሌላ ህልምን አለመ። ለወንድሞቹም እነሆ ሌላ ህልም አለሙ፣ ፀሐይ፣ ጨረቃ፣ 11 ከዋክብት ሲሰግዱልኝ አየሁ ብሎ ነገራቸው። ህልሙም ለአባቱ ለወንድሞቹ በነገራቸው ጊዜ አባቱ ይህን ያየከው ህልም ምንድን ነው? እኔ እናቴ ወንድሞቼ በፊት ወደ ምድር ተጎንብሰን በእርግጥ ልንሰግድል ነው አለው። ልንሰግድል ነው ሲል ገሰጸው። ወንድሞቹም ቀኑበት። አባቱ ግን የነገረው በልቡ ያዘው። ወንድሞችም ዮሴፍን ሸጡት ይላል። ኢየሱስ ክርስቶስ ጌታ ነው። ህልመኛ ይፈለጋል። ህልመኛ ይሰደዳል እንጂ፣ ህልመኛ ይገፋል እንጂ፣ ህልመኛ ይጠላል እንጂ፣ ህልመኛ ይናቃል እንጂ፣ ህልመኛ ስፍራ ያጣል እንጂ፣ ህልመኛ ይንከራተታል እንጂ፣ ህልመኛ እግዚአብሔርን አስከብሮ ራሱ ከብሮ ይኖራል። እኔ ህልመኛ ነኝ። ኢየሱስ ክርስቶስ ጌታ ነው። በዚህ ወንጌል በዚህ ባመንኩት አላፍርም። ኢየሱስ ጌታ ነው። ኢየሱስ ያድናል፣ ይታደጋል። የምንድንበት የመዳን መንገድ ይሄ ብቻ ነው። ጌታ ኢየሱስ ጌታ ነው። ተባረኩ።